ሴየርስ የምትባል ዶሮቲ ሴየርስ የምትባል እንግሊዛዊ ጸሐፊ ናት። በጣም ጎበዝ ጸሐፊ ናት። እሷ ሳታየር የሚባል የጽሁፍ ዘር የምትከተላት። ይሄ ማለት ምጸታዊ ጽሁፍ ነው የምትጽፈው። እንደ ቧልታዊ ይሆንና ከዚያ ግን ጠቅ የሚያደርግ ነው፣ የሚወጋ ነው። ጉዳዩን በቀልድ አድርጎ የሚያስተላልፍ ነው። ኃይለኛ ጽሁፍ ነው የምትጽፈው እና በጣም ይስበኛል ጽሁፏ። አንድ ቦታ ላይ ይህቺ ሴት ስለ ቤተ ክርስቲያን የጻፈችውን አነበብኩኝ፣ ስለ መንፈስ ቅዱስ የጻፈችውን አነበብኩኝ። ምን አለች? ሐዋርያት ሥራን ስናነበው የመጀመሪያይቱ ቤተ ክርስቲያን ያረገችውን ሁሉ የሆነችውን ሁሉ 95 ከመቶ ያህል በመንፈስ ቅዱስ ነው የሆነችው። የሰራችውም 95 ከመቶ ያህል በመንፈስ ቅዱስ አማካይነት ነው። ባይኖር ያ መንፈስ ምንም ማድረግ አትችልም እንደማለት ነው። በኋላ መለሳለችና አሁን እኛ በ20ኛው ክፍለ ዘመን የምንገኝ ሰዎች ደግሞ 95 ከመቶ መንፈስ ቅዱስ ባይኖርም እንሰራለን። ባይኖርም እንሰራለን። ምንድን ነው እሱ? ስብከት ነው? ኧረ በደንብ ስልጡን ሰባኪዎች ነን። መዝሙር ነው? ኧረ በደንብ አሳምረን ነው የምናነዝረው። ምንድን ነው ችግሩ? አሁን በቤተ ክርስቲያን ያለው እንቅስቃሴ ያለ መንፈስ ቅዱስም ሊሰራ የሚችል ነው። 95% ትላለች እሷ። ደነገጥኩኝ፣ በጣም ደነገጥኩኝ። በቀደም ዕለት ዶክተር ግርማ በቀለ አንድ ምረቃ ላይ የተናገረው በጣም ልቤን ነካኝ፣ በጣም ነካኝ። ምን አለ? እሱ ካናዳ ነው የሚኖረው እና ከካናዳ መጥቶ ምረቃው ፕሮግራም ላይ መጽሐፍ ቅዱስ ይናገር ነበረ። ምን አለ? አንድ ለቅሶ ላይ ሄጄ ነበረ ፈረንጆች ሀገር እና ከነሱ መካከል ነበርኩኝ። በኋላ ቀብር ላይ አንድ ሰው ይሰብክ ነበረ። ስብከቱ በጣም ልብ የሚነካ ነበር አለ። በጣም ያስገርም ነበር። መጽሐፍ ቅዱሳዊ ትንታኔው፣ የቋንቋው ጥራት በጣም አድርጎ ሚይዝ ነበር አለ። በኋላ ሲጨርስ ሄድኩና ታንኪዩ ማለት ፈለግኩኝ እና እባክህ እንተዋወቅ፣ የት ቤተ ክርስቲያን ያለኸው አልኩት። በኋላ እየጠየቅኩት ቀስ ብሎ ሲጋራውን አወጣና ከኪሱ እያጤሰ አምኖተ ክርስቲያን አለኝ። ክርስቲያን አይደለሁም በመሰረቱ አለ። ደነገጥኩኝ። ታዲያ ምንድን ነህ? አማ ፕሮፌሽናል ፕሪቸር አለኝ። እኔ ባለሙያ ሰባኪ ነኝ፣ ስብከት ሙያዬ የሆነ ሰው ነኝ አለኝ። እና በስልክ ይጠሩኛል አንዳንድ እንደዚህ አይነት ኦኬዥን ሲኖር አሳምሬ ያው ቅድም እንደሰማው ግን ክርስቲያን አይደለሁም። ይቻላል ማለት ነው። about 95% of our activities without the spirit ይቻላል ማለት ነው። አስደንጋጭ እኮ ነው ይሄ። ያለ መንፈሱ እንቅስቃሴ ማድረግ እንችላለን፣ ስብከት ማቅረብ እንችላለን፣ ውዝዋዜ እናረጋለን፣ እንጫጫሃለን፣ ብዙ ነገር ይሆናል። እና ራሴን እንድጠይቅ አረገኝ። መንፈሱ ከኔ ጋር ነው ወይ? በእርሱ ጉልበትና ምሪት ነው ወይ የምንቀሳቀሰው? እንግዲያው ይሄ የሞት የሽረት ጥያቄ ነው ወንድሞች፣ እናቶች፣ በጣም ዋና ጥያቄ ነው። እሱ ብቻ አይደለም። እቺ ሴት ያለችውን ያው መቼም በጣም ቅድም እንዳልኳችሁ ባልታይ ናት፣ ቀላጅ ናት፣ ግን ኃይለኛ ንግግር ነው የምትናገረው በቧልቱ ውስጥ። አንድ ያለችውን በጣም እንዲያው በጥንቃቄ ለመናገር ሞክራለሁ። አንዳንዱ ትንሽ የሚያወላክፍ ነው፣ ግን እናገራለሁ። ምክንያቱም ምን አለች እሷ? ካቶሊኮች አለች። ስለዚህ ነው በጣም እየፈራሁ የምናገረው። ካቶሊኮች በአብ በወልድ በእመቤቴ ማርያም ያምናሉ አለች። አስደንጋጭ ንግግር ነው፣ እየቀለደች። ፕሮቴስታንቶች በአብ በወልድ በመጽሐፍ ቅዱስ ያምናሉ አለች። ደነገጥኩ። የታለ መንፈስ ቅዱስ ነው ጥያቄዋ። የታለ መንፈስ ቅዱስ? በአፋችን ላለ መዝገባችን ላይ ወረቀታችን ላይ አለ፣ ግን ኢን አክቹዋል ተርምስ በእውነት እኒህ ካልን የምናምነው እንደዚህ ነው። አብ ወልድ ምናምን፣ አብ ወልድ ምናምን ነው የምናምነው አለች። አልተረፍንም፣ ሁላችንም አልተረፍንም። ጴንጤቆስጤያውያንስ አልኩኝ እኔ እሱን ልሞላ ፈልጌ። ጴንጤቆስጤያውያንስ አልኩኝ። በኋላ ቀስ ብዬ ስመራመር ጴንጤቆስጤያውያን ደግሞ በወልድ በመንፈስ ቅዱስ እና በእኛ እናምናለን። እንደሱ ነው ነገሩ። እናንተ ቀስ ብላችሁ ተመራመሩ። እኛ በጣም ጉልሆች ነን። ካሪዝማቲክ ፔንቴኮስታል በሆነው ክበብ ውስጥ እኔ በጣም ጉልህ ነኝ፣ ደማቅ ነኝ።
ቴሌቪዥኑን እሞላለሁ፣ አገሩን እሞላለሁ፣ በድምፅ ሞላዋለሁ አየሩን። እኔ ነኝ ትልቁ በእውነት ይሰገድልኛል፣ ዘብ ይቆምልኛል ምናምን ስንት ነገር። ግን መጽሐፉ ግልጥ አድርጎ በአብ በወልድ በመንፈስ ቅዱስ እናምናለን፣ አንድ አምላክ። አሜን አትሉም? አሜን። ይኸው ነው እምነታችን። ልንቀይረው አንችልም ይሄንን እምነት። እንግዲያው የአብ ማንነት፣ የወልድ ማንነት፣ የመንፈስ ቅዱስ ማንነት ማጥናት በጣም ተገቢ ጉዳይ። ከዚህ ውጪ እንዴት አድርገን ነው የምንንቀሳቀሰው? የተሳሳተ እምነት ነው የሚሆነው። ወረቀት ላይ እንጽፈውና ግን በምግባር በተግባር ማንገልጸው ነገር ይሆናልና ከባድ እንደሆነ አያለሁ።